አስቀድሜ እንደተናገርኩት ያው የጉራጌ ማህበረሰብ ሁሉም አካላት ሁሉም በአሁኑ ሰዓት በጣም ጥረት እያደረጉ ነው። የጉራጌ ባህል ወግ ብዙ ነገር አለና በዋነኝነት ደግሞ የጉራጌ ክትፎ በዓለም ቅርስነት እንዲመዘገብ በጣም ጥረት እየተደረገ ነው። ይሄ ደግሞ በትላልቅ ባለስልጣናት በተገኙበት ይህንን ነገር ተካሂዷል ማለት ነው። እዚህ ጋር የምናየው የቆጮ ነው። ቆጮ ወይም ደግሞ አልቤቤ ጫት ይባላል። እዚህ ጋር ደግሞ ክትፎ ወይም ደግሞ ብርንዶ ይባላል ማለት ነው። እና ብዙ ብዙ ስም አላቸው እያንዳንዳቸው እዚህ ጋር ያሉት እና ያው ትንሽ ብቻ ነው እኔ መግለጽ የፈለኩት ማለት ነው። በሌላ ጊዜ ደግሞ በደንብ እገልጻለሁ ማለት ነው። ይሄ ክትፎ የሚሰራው እንግዲህ በንጹህ ቅቤ እና በቅመማ ቅመም በሚጥሚጣ ተደርጎ ነው። እዚህ ጋር ደግሞ የቤት አሰራራቸው አብሮ መብላታቸው መካፈላቸው ብዙ ነገር አለና እና በጣም በጣም ደስ ይላል። እኔ አይቼ እንዴት እንደወደድኩት ልነግራችሁ አልችልም። እና የቤት አሰራራቸው ደግሞ እዩት ወደ ላይ ዋው! የቤት አሰራራቸው በጣም የሚገርም ነው። ይሄ ሁሉ በእጅ የሚሰራ ነው። ብዙ ጊዜ ይፈጃል ብዙ ጊዜ ይወስዳል። እና ያው እንደምታዩት ዋና አንድ እንጨት ነው መሃል ላይ የሚቆመው እሱን ችባን ይባላል ማለት ነው። ይሄ ደግሞ ያው ጥፍር ወይ በጥፍር ይባላል ወይም ደግሞ በቆዳ ነው የሚሰራው። ጣራው በቆዳ ነው የሚሰራው ማለት ነው። በቆዳ እና በቃጫ ተደርጎ እና ብዙ ብዙ ነገር አለ። በሌላ ጊዜ እንመጣበታለን። እና የጉራጌ ክትፎ ዋው! እንዴት እንዳማረኝ ልነግራችሁ አልችልም። እና እዚህ ጋር ነጭ አይብ አለ፣ እዚህ ጋር ደግሞ ጎመንና አይብ አለ፣ እዚህ ጋር አይብ ለብቻው አለ፣ እዚህ ጋር ደግሞ ጎመን በአይብ አለ፣ እዛ ጋር ጎመን ክትፎ አለ፣ እዛ ጋር ደግሞ ለብ ለብ አለ፣ እዚህ ጋር ደግሞ ክትፎ አለ፣ እዛ ቅቤ ላነሰው ደግሞ ያው ቅቤ ይሰጣል ማለት ነው። ብቻ ብዙ ብዙ ነገር አለ። ባህሉ ወጉ እውነት ይሄ ነው ማለት አልችልም። የጉራጌ ባህል እና እንዴት እንዳማረኝ ልነግራቸው አልችልም። ከምሬን ነው ሳየው እንዴት እንዳስጎበዠኝ። ዋው! ተባረኩ፣ እጃችሁ ይባረክ አቦ።